ሚዲያ እስከሆነ ድረስ ለዘመናት የሚቀመጥ ነው። ሉል ሲያድጋው የሚያው ነገር ነው። እዚህ ጋር አሁን ሉል ሲያድግ እዚህ ጋር ምን ሊል ነው? እዚህ ጋር በውሽማ እናቴን አሰደብክ ብሎ እዚህ ጋር ቢጠይቅ ምን ልታደርግ ነው? አሁን ካደገ ምን ተመልስለታል? እዚህ ጋር ከባድ ነው። በቃ በውሽማ መሰደብ ማለት እዚህ ጋር ከባድ ነው። እኔ እንጃ አያደርገውና እዚህ ጋር ሩታ የሆነ ነገር ብታደርግም አይፈረድባትም። ሉል ያንተ ልጅ አይደለም። እዚህ ጋር እርግጠኛ አይደለም። በልጅ እርግጠኛ ስላልሆንክ ነው የፈታሃት ማለት። እዚህ ጋር እኮ ልጅን እየተንከባከበች ያለችው እሷ ናት። ሩታ እዚህ ጋር የራሷ ልጅ ብቻ አይደለም ያንተም ልጅ ነው። መንከባከብ ግዴታ አለበት። እዚህ ጋር ልጅሽን ተንከባከብ። እኔ ራሴን ህይወት እኖራለሁ። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? በያላችሁበት ሰላማችሁ ብዝት ይበላችሁ። እኔን እንግዲህ ለማታውቁኝ ለዚህ ቤት አዲስ የሆናችሁ ሰዎች ካላችሁ ሚኪ ይባላል ማለት ነው። እና እንግዲህ እንደተለመደው እናንተም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበርታቱ። ዛሬ እንግዲህ ብዙ አዲስ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ እንደተለመደው አብርሽ ታስሮ ነበረ ትናንት። ዛሬ እንግዲህ አብርሽ ተፈቷል ማለት ነው። ያስፈታችሁም እንግዲህ ሄርሜላ ናት ማለት ነው። ሄርሜላ እዚህ ተሯርጣ አብርሽን አስፈትቷለች ማለት ነው። እና ደግሞ በዚህ መሀል ደግሞ አብርሽና ሄርሜላ ገና ከመፈታታቸው ሩታን ለማግኘት ቀጠሮ ይዞ ነበርና ያን ቪዲዮ የለቀቁትን ቪዲዮ እኔ እየቆራረጥኩ አሳያችኋለሁ ማለት ነው። ሀሳብ አስተያየታችን እንግዲህ መስጠት እንችላለን ማለት ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። ተመልሰን መተናል ማለት ነው። ውድ ቤተሰቦቻችን እንግዲህ ዛሬ አዲስ ትኩስ የሆኑ መረጃዎችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አብርሽ መፈታቱን ሁላችሁም እንደሰማችሁ ተስፋ አደርጋለሁ። እንግዲህ ካልሰማችሁ ደግሞ አብርሽ ተፈቷል ማለት ነው። እንኳን ደስ አለ አብርሽ። በዚህ አጋጣሚ ያው እስር ቤት ለማንም የምንመኘው ነገር አይደለም እና ወዶችዬ ዛሬ የተለቀቀውን ቪዲዮ እንዳያችሁት ሩታን ቀጥሯት ብዙ ነገር አውርተዋታል። ስለ ራሳቸው ህይወት ሲነግሯን ነበርና አብርሽ ደግሞ ከሄርሜላ ጋር ተስማምተው ሄርሜላ ጫና አሳድራበት ይሁን አላውቅም፣ ግን እዚህ ጋር ሩታ ከህይወታችን እንድትወጣ መንገር አለብን። ከህይወታችን መራቅ አለባት። እሷ ህይወታችን አጠገብ ካለች፣ በእኛ አካባቢ የኛ አቅራቢያ ካለች ህይወታችንን ደስታ አይኖረውም። ሁሉ ጊዜ ፈተና ነው ይበዛብን ብላ እዚህ ጋር አስተያየት ሰጥተዋለች መሰለኝ። አብርሽና ሄርሜላ ሩታን ቀጥሯቸዋል ማለት ነው። ከህይወታቸው እንዲወጣና ሁሉም ነገር እዚህ ጋር እንዲያበቃ ብዙ ነገር ጫና ስታሳድርብን ነበር ማለት ነው። ያን ቪዲዮ እንግዲህ ተመልክተን ተመልሰን አስተያየታችንን እንሰጥበታለን ማለት ነው። ቪዲዮውን ልጋብዛችሁ። እና ፍክት እያደረገኝ ያለው አይ ቲንክ እርግዝና ነው መሰለኝ። ምን ነው እንግዲህ ኦ ማይ ጋድ ተመጣክ እንኳን አብሮ ደስ አለን። ያው መቀር መስሎሽ ነበር ነው? አይ አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ። ኦኬ እንኳን ታሰርክ ማለት ነበር። እሺ እንኳን ታሰርክ። ችግር የለውም። እሺ አሁን ለብረድ ባሪ ጠራኸኝ። ወጣታሪ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርስብን፣ እኛም ደግሞ አንቺ ላይ እንዳንደርስ ኦዲየንስ አለን። አንቺም የራስሽ ኦዲየንስ አለ፣ ሄርሜላም እኔም የራሳችን ኦዲየንስ አለን እና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ፣ አንቺ እኛ ላይ ላትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ እየጠራንሽ ማለት ነው። እንግዲህ ቪዲዮን እንዳያችሁት ነው። ያው ገና ከመምጣቷ ነበረ ሩታ ከመምጣቷ ነበረ በነገር የተቀበሏት ማለት እዚህ ጋር እነሱን አክብራ እስከመጣች ድረስ ማለት ለሰው ልጅ ያው መልካም ምኞት መመኘት ማለት ትልቅነት ነውና እዚህ ጋር እንኳን ተፈታ ብለዋለች። ምንም እሷም ብታሳስረውም ያሳሰረችበትም ጉዳይ እጇም ካለ ያው እዚህ ጋር በመፈታታ እንኳን ደስ አለ እስካለች ድረስ እዚህ ጋር መቀበል ነበረበት። እዚህ ጋር ማይሆን መልስ መመለስ አልነበረብም አብርሽ። እዚህ ጋር ሄርሜላ ስላለችውን አላውቅም፣ እዚህ ጋር ማይሆን መልስ ነበር ይሰጣት። እዚህ ጋር ዲስሪስፔክት ነው ያደረካት ማለት ነው። እዚህ ጋር ይሰማታል ማለት ጥሩንም መልካሙን ጊዜ አብራችሁ ያሳልፋችኋል። አሁን ይሄ ነገር ሲፈጠር እዚህ ጋር መናናቅ አይደለም። ምክንያቱም እዚህ ጋር የልጅ እናት ናት። ልጅ የምትንከባከብልህ ሴት እስከሆነች ድረስ የፈለገ ነገር ብታጠፋ እንኳን ይቅርታ ማድረግ አለብህ። እዚህ ጋር እሷ ማክበር ነበረብህ። አንተ ግን እዚህ ጋር እንኳን ደስ አለ ስትል በመፈታቴ ደስተኛ ነሽ እንዴ ምናምን ብለህ አፊዘባን ነበረ። እዚህ ጋር ይሄን ነገር ማድረግ ትክክል አይደለም። ምክንያቱም እንግዲህ ነግራለች፣ ከዚህ በፊትም ነግራለች፣ ለሁሉም ስትናገር ነበር ሩታ። እዚህ ጋር ጥፋተኛ አይደለችም። እኔ ክሴን አንስቻለሁ፣ እናንተ ክስ አንሱ ሳትሉኝ ማለት ከሳችሁኛል። ያለ ማስረጃ ብዙ ነገር ጠርጥራችሁን ከሳችሁኛል አይደል? ግን እዚህ ጋር እኔ ልከሳችሁ ነበር፣ ክሳችሁን አንስቻለሁ እስካለች ድረስ እዚህ ጋር እሷ መናገር የለብም። በማያገባው ማለት በእናንተ ህይወት መቶ የበጠበጣችሁ ዳኒ መታሰር ካለበት እሱ ታስሮ ነበረ።
እሱ ነበር የከሰሰ። አብርሽ መታሰር አለበት ብሎ ክሱን ያስጀመረው ዳኒ ነው። እጇ እዚህ ጋር ንጹህ እንደሆነ ተናግራለች። እሷ ደግሞ እዚህ ጋር የጓደኛዋን እንትን መደገፍ አለባት፣ ደግፋለች። እና እዚህ ጋር እንኳን ደስ አለ እስካለች ድረስ እዚህ ጋር እንደዚህ መቀበል በጣም ያስጠላል። እና ደግሞ ከህይወታችን ውጪ እያሏት ነበረ ማለት እዚህ ጋር እሷ እናንተ ናችሁ ወደ እሷ እየሄዳችሁበት ያላችሁት። እዚህ ጋር ምን እንደተፈጠረ አቅም እናንተ ናችሁ። ሄርሜላ በራሷ ፍቃድ ስትጠፋ አንተን ሮጠ ሄደ ሩታ ጋር ምንድን ነው በቃ አንተ እኮ ከእሷ ህይወት ከወጣ የራስን ህይወት ከጀመርክ በራስህ ነው መንገዱን መፍታት ያለብህ እንጂ ሮጠ ወደ እሷ መመለስ የለብህም። ራስህ ነህ እዚህ ጋር ጥፋተኛ መሆን ያለብህም ራስህ ነህ። እንዳስተያየት ማለት ነው። እኛ እንደተመልካች እንግዲህ እዚህ ጋር ራስህ ነው ወደ እሷ ሄድከው እንጂ እሷ አይደለም ወደ እናንተ የመጣችው። ራስህ ሄደህ ከሰስካት፣ እሷን ደግሞ ክሱን እንግዲህ ደገፈችው። አንተም ታስሮ ወጣ። በቃ እዚህ ጋር ምንም ያከራክር ነገር የለም። እና እዚህ ጋር ደግሞ በቃ ከህይወታችን ውጪ ካልካት ሩታ እዚህ ጋር መቀበል አለብሽ። መውጣት ካለብሽ መውጣት አለብሽ። የራስሽን ህይወት መጀመር አለብሽ። ለስካሁን እንግዲህ ይቅርታ ተባብላችሁ ሁሉም ነገር በራሳችሁ መንገድ ብትሄዱ ብዬ አስባለሁኝ። እዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነው። እና ከዚህ በኋላ ደግሞ ቀሪው ጊዜን ከእሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከእሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን፣ እኔና እሷ ማለት ነው። ስለዚህ ይህንን ነገር ደግሞ አንቺን ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብ ትናጋረግ ያለች ወይ እስከዛሬ ማልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። እኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነው። እና እንግዲህ ቪዲዮን እንዳያችሁት ነው። እዚህ ጋር እኔ ከአብርሽ የሚጠበቅ ነገር አይደለም ማለት እዚህ ጋር ምን ብታስብ ነው ማለት እዚህ ጋር የሚያስጠላ ነገር ነው ያደረገው ማለት የማይደረግ ነገር ነው ያደረገው። ሄርሜላ ስላለች ይሁን አላውቅም። ቅድም እንደዛ እያልኩ ነበረ። ሄርሜላ ስላለች አይደለም ሩታ መግፋት ያለብህ። ከሩታ ጋር ወደ አፍቅረ ብዙ አሪፍ ጊዜያቶችን አሳልፋችኋል፣ ወልዳችኋል። በቃ እዚህ ጋር እሷ ፊት ለፊት ይሰማታል፣ ሩታ እዚህ ጋር ይሰማታል። ምክንያቱም እዚህ ጋር ያልከውን ነገር አለ። ታወቂያት፣ ካልተዋወቃችሁ ተዋወቃት። እሷ አዲሷ ፍቅረኛ ናት። ህይወቴን ሙሉ ከእሷ ጋር ነው፣ የወደፊት ህይወቴን ከእሷ ጋር ደስተኛ ሆኜ መኖር ነው ፈልገው። ለዛ ከህይወታችን ውጪ ነው ያልከው። እዚህ ጋር ይሰማታል እንዳንድ። እኔ ሩታ እዚህ ጋር ጀግና ነች። በቃ የምር እኔ አሁን ከሄርሜላ ሩታ ጀግና ናት። ምክንያቱም እዚህ ጋር ይሄን ቃል ራሱ እሱ ከባሏ ከልጇ አባት አብረው ካደሩ ብዙ ነገር ካሳለፉ ሰው ይሄን ቃል መስማት ማለት እኔ እንጃ አላውቅም፣ በጣም የሚከብድ ነገር ነውና እዚህ ጋር አብርሽ ያደረከው ነገር ጥሩ አይደለም፣ አሪፍም አይደለም። በቃ እዚህ ጋር በዛ ላይ ደግሞ ሚዲያ ላይ ነው ካሜራ ይዘህ በቃ ይሰማታል። እዚህ ጋር ሩታ ብቻዋን ናት ያለችው፣ ልጅን እያሳደገች ደግሞ ያልከው ነገር አለ እዚህ ጋር በሰላም በጤና ልጅሽን እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ልጃችንን ማለት ትተህ አንቺም በቃ እኔ የቀሪ ህይወቴን እዚህ ጋር ቀሪ ህይወቴን ከእሷ ጋር ነው ማሳለፍ እንፈልገው ብለሃል። እዚህ ጋር ልጅሽን አሳድጊ ያልክና ልጃችንን አልክ። ልጁ አንተ አይደለም እንዴ? ሉሌ አንተ ልጅ አይደለም? እዚህ ጋር እርግጠኛ አይደለም? በልጅ እርግጠኛ ስላልሆንክ ነው የፈታሃት ማለት። እዚህ ጋር እኮ ልጅን እየተንከባከበች ያለችው እሷ ናት ሩታ። እዚህ ጋር የራሷ ልጅ ብቻ አይደለም ያንተም ልጅ ነው፣ መንከባከብ ግዴታ አለበት። እዚህ ጋር ልጅሽን ተንከባከብ፣ የኔ ራሴን ህይወት እኖራለሁ። እሷ ሴት ስለሆነች ነው እንዴ? እሷ የራሷን ህይወት ደስተኛ ሆና መኖራችንም ሴት ስለሆነች ነው። እዚህ ጋር እኔ ወንድ ልጅ ነኝ፣ ግን እዚህ ጋር እቃወምሃለሁ። በቃ ይሄ ጥሩ ነገር አላደረግክም። ማድረግም ካለብህ ውስጥ ወይ ለብቻውን አግኝተህ ያለ ካሜራ በቃ እንዲህ ብለህ ብትነግራት ልትወች ያለች። አሁን ሚዲያ ላይ ህዝብ በሚያየው ፕላትፎርም ላይ እንደዚህ አይነት ነገር መናገር በጣም የሚያስጠላ ነገር ነው። እዚህ ጋር ርካሽ ነው ያስደረገ። ለዛውም ደግሞ ለውሽማ ስትል ለልጅና ትተህ ለውሽማ እዚህ ጋር ልጅን እያሳደገች ያለችው ሴት ሩታን መናገር እዚህ ጋር አፍህ ሞልተህ መናገር የለብህም። አንተ ራስህን እዛ ደስታን የትም ዞረ የትም እንትን ብለህ እንትን ላደረገው ሳይሆን እዚህ ጋር ልጅን ጎንበስ ብለህ አምጣ ወልዳ 9 ወር ተሸክማ ልጅህን እኮ ተሰቃይታ የወለደችው እሷ ናት አይደል? እዚህ ጋር ልጅሽን አሳድጊ ማለት እዚህ ጋር ተገቢ አይደለም። እዚህ ጋር እኔ እቃወማለሁ አብርሽ። እዚህ ጋር ጥሩ አልሰራምና በሆነ ነገር ብክሳትና መለያየት ካለባችሁም በሰላም በጥሩ ነገር ተነጋግራችሁ ክፉም ካፋችሁ ሰውጣ ብትለያዩ አሪፍ ነው ብዬ ነው አስበው። ሲቀጥል ደግሞ አጥፍተህ ነበረ፣ ያጠፋኸው ጥፋት ኦልሬዲ ቅጣትህን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ
ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔም ይሄንን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስልህ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስልህ ዛሬ ላይ ያንን ዝም ታደርገዋለሁ ማለት አይደለም። ላደረግከው ነገር በደንብ አድርጌ ምላሹን እሰጣለሁ። ይሄንን ደግሞ ጠንቅቀህ ልታውቅ ይገባል። ገባህ? ምንም ነገር አድርገውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እሰጣለሁ። እንግዲህ ቪዲዮን እንደሰማችሁ ነው። ሩታ እዚህ ጋር ዝምታዋን ሰብራለች። እዚህ ጋር ለብቻዋን ስትጋፈጣቸው ነበረ። አብርሽንም ሄርሜላንም እዚህ ጋር ተቃውማ ብቻዋን ስትጋፈጣቸው ነበረ። ምንም ቢሆን ሴትም ብትሆን ቢደብራትም ቢከብዳትም ነገሮችን ቢደራረባትም ወገባውን ታጥቃ እዚህ ጋር ስትንከራከራቸው ነበረ። ሩታ እዚህ ጋር በቃ ጀግና ነች። በቃ ልካቸው ነግረሻቸዋል። እዚህ ጋር እኔ በጣም ነው የምደግፍሽ ማለት ነው። በማያገባኝ በማያስፈልግ በእናንተ ህይወት ውስጥ ስሜን አትጥሩ። በቃ በማያገባኝ ነገር ስሜን አትጥሩኝ። እኔ ያለሁበትን ቦታ ላይ አትድረሱ። በአካባቢ አታንዣብቡ አለች። በቃ እውነቷን ነው። እዚህ ጋር ያለ አግባብ ስሟን እየጠራችሁ ወይ እዚህ ጋር ጥፋተኛ አድርጋችሁ ብዙ ነገር ህይወቷን እያመስቃቀላችሁ ከጨረሳችሁ በኋላ መታችሁ ደግሞ እዚህ ጋር ከህይወታችን ውጡ ማለት እዚህ ጋር ፌር አይደለም። እና ለአብርሽም ልክ ነግራለች። እንደሌላ ጊዜ ዝም አልልህም በቃ እንዳሁኑ ማለት ነው። በቃ የሆነ ነገር ካላክ በቃ እሷም ዋጋን ትሰጣለች። ማህሰር ካለባት ታሳስራለች። እዚህ ጋር ቁርጡን እየነገረች ነው። እኔም በማያገባኝ ቦታ ላይ አትጥሩኝ፣ በራሳችሁ ህይወት ላይ አትጥሩኝ፣ በጓደኞቼ ቦታ ላይ አታንዣቡ፣ የራሳችሁን ህይወት ቀጥሉ፣ ወደኛ አትምጡ። ግን አለች እዚህ ጋር ግን የኔን ስም እንደ ድንገት ብትጠሩ እኔም አልፈታችሁም፣ የሆነ ነገር ብታደርጉ እኔም አልፈታችሁም፣ ዋጋችሁን ነው የምሰጣችሁ ሁለታችሁንም። እንደሌላ ጊዜ ዝም ምላችሁ አይመስላችሁም። በቃ እዚህ ጋር ግልጹን የነገረቻቸው በቃ እዚህ ጋር እኔ ከሩታ ጎን ነኝ። እዚህ ጋር በቃ እዚህ ጋር ብቻዋን ናት እየተከራከረች ያለችው፣ ብቻዋን ናት እየተጋፈጠች ያለችው ሁሉንም ነገር። ምክንያቱም እዚህ ጋር የምታፈቅረው ሰው ነው የተቀመጠባት። እዚህ ጋር ከባድ ነገር እያደረጋችሁ ነውና ቀጣዩን ቪዲዮ ደግሞ አይተን እንመለሳለን ማለት ነው። እየፈጠርሽ እየመጣሽ ያለሽው እና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጩ። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛ ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለሁም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። በስተመጨረሻ ደግሞ ሄርሜላም ዝምታዋን ሰብራለች። እዚህ ጋር እንዳያችሁት ሩታ ልኩን ስትነግር ሄርሜላም እንግዲህ ልኳን ለሩታ ነግራታለች ማለት ነው። አብርሽ ይመለሳል ብለሽ የምትጠብቂ ከሆነ ተስፋ ቁረጭ እያለቻት ነው። በቃ አብርሽ እኔ ነው አንቺ ህይወትሽን ኑሪ። አብርሽ እኔ እስከሆነ ድረስ በቃ ህይወቱን ከኔ ጋር እንደሚያሳልፍ እየነገረች ነው። እዚህ ጋር ደስተኛ ሆኖ ያለው ከኔ ጋር ነው ደስተኛ እየሆነ ያለው። ለዛ ልቀቅ አድርጊው በቃ በዚህም በዛም እየሄድሽ ነገሮችን እየወሳሰብሽ ምናምን ወደ ራስሽ አትጎትችው። እኛ እኮ በቃ የሆነ ነገር ሲፈጠር ያንቺ እጅ ነው የሚኖርበት። ለዛ በቃ ከአብርሽ ራሱ ረጂና እኛ የራሳችን ህይወት እንኑርበት። ግልጹ ነገርቻት። እዚህ ጋር ከባድ ነው። በቃ በውሽማ መሰደብ ማለት እዚህ ጋር ከባድ ነው። እኔ እንጃ አያደርገውና እዚህ ጋር ሩታ የሆነ ነገር ብታደርግም አይፈረድባትም። ፊት የሰጠው እዚህ ጋር አብርሽ ነው። በቃ የልጁ እናት እንድትሰደብ ያደረገውን በውሽማውን በቃ የማይሆን ቃል እንዲናገር ያደረገው አብርሽ ነው። እዚህ ጋር ዝም ብሎ እሱ ያዳምጣል። ጭራሽ ደግሞ እዛው ፊት ለፊት አቅፎ ምናምን በቃ ሲጀመር እዚህ ጋር አብርሽም ይወዳታል ሩታ የራሷ ህይወት እንድትቀጥልም አይፈልግም። እሱ በቃ የጊዜያዊ ደስታውን እንትን ካለ በኋላ ወደ እሷ መመለስ ነው የፈልገው እንጂ ሌላ ነገር ቢኖርማስ ይሄ ነገር አይፈጠርም። በቃ ይሄ ነገር እንዲፈጠር አያደርግም። አይገናኙም። ሲጀመር ብቻውን የሚያገኛት እዚህ ጋር ሄርሜላ አታስፈልግም ነበር እና እዚህ ጋር ይከብዳል። በቃ የራስሽን ህይወት ኑሪ። ባልሽ አይፈልግሽም መባል እኔ እንደመባል እኔ እንጃ አላውቅም። በጣም የሚከብድ ነገር ነው። በቃ የሚቀፍ ቃል ነው። ጭራሽ እዛው እሱ ባልየው ባለበት ውሽማውን ባለችበት በቃ ይኸው እሱ ፊት ለፊት ድፍረት አግኝታ ራሱ እንዲህ መናገር ሪስፔክት ማድረግ ነበረባት። ምክንያቱም እዚህ ጋር ከሱ ጋር ያሳለፉት ህይወት አለ ልጅ አለ ብላ እዚህ ጋር ይሄ ሚዲያ እስከሆነ ድረስ ለዘመናት የሚቀመጥ ነው። ሉል ሲያድግ አሁን የሚያው ነገር ነው። እዚህ ጋር አሁን ሉል ሲያድግ እዚህ ጋር ምን ሊል ነው? እዚህ ጋር
በውሽማ እናቴን አሰደብክ ብሎ እዚህ ጋር ቢጠይቅ ምን ልታደርግ ነው? አሁን ካደገ በኋላ ምን ትመልስለታለህ? እና እዚህ ጋር ቢያንስ እንኳን ለሩታ በቃ ወግን የሚደረገውን ቃል እዚህ ጋር በቃ አንተ መናገር ያለብህ እንጂ እሷ መናገር የለባትም። ለዛ እዚህ ጋር እኔ እቃወማለሁ። ይሄ ነገር ልጅ አለ፣ ልጅ ሲያድግ የሚያየው ብዙ ነገር አለና ይሄ ደግሞ ሚዲያ እስከሆነ ድረስ የሚቀመጥ ነገር ነው፣ እስከ መጨረሻው ድረስ የሚቀመጥ ነገር ነውና ለዛ ይሄን ነገር ተጠንቀቅ፣ የምታደርገውን ነገር ተጠንቀቅ። እና ማናገር ካለብን በውስጥ የራስን ነገር አውራ እንጂ እዚህ ጋር አምጥተህ በሄርሜላ ሩታ ማሰደብ ማለት ይሄ ማይሆን ነገር ነውና የሚያስጠላ ነገር ነው። እና የመጨረሻውን ቤተሰብ የመጨረሻውን ቪዲዮ አይተን እንመለሳለን። ከዛ ሀሳብ አስተያየታችንን ሰጥተን ለዛሬ የነበረንን ቪዲዮ እንጨርሳለን ማለት ነው። የትም እንዳትሄዱ። ከኛ ስህተት ከመጣ ችግር የለውም። ግን ደግሞ አሁንም እየነገርንሽ ያለው ነገር በቃ አትድረሽብን፣ አንደርስብሽም። ይሄ ነገር ደግሞ በሚዲያ ፊት ወይ ሁሉ ህዝብ በሚያየው ቪዲዮ እየተቀረጸ ነው አይደል ያለው በሁሉም ሰው ፊት። ከዚህ በኋላ እኛ በምንም አይነት መንገድ አንቺ ላይ አንደርስም። አንቺም እኛው ላይ አትድረሽብን። የራስሽን ህይወት ኑሪ። የምናገዝሽ ነገር ካለ እንደ ማንኛውም ሰላማዊ ሰው በጎን ልናገዝሽ እንችላለን። የእኛን እገዛ ደግሞ ማትፈልጊ ከሆነ ችግር የለውም። በቃ የራስሽን ህይወት ኑሪ። ሁሉም ነገር ተናግሯል እዚህ ጋር አብርሽ። የምናግዝሽ ነገር ካለ እናግዝሻለን። የምናግዝሽ ነገር ደግሞ ከሌለ በቃ ከህይወታችን ራቂ፣ ከህይወታችን ውጪ። እኔና ሄርሜላ የራሳችን ህይወት መኖር ነው የምፈልገው እና ከኛ መሀል ውጪ በቃ ራቂ። ወደ ነው እዚህ ጋር የምታግዘው እሷ እኮ እዚህ ጋር አንተ ነው እኮ እዚህ ጋር የሚያስፈልጋትን ነገር መሙላት ያለበት እንጂ እዚህ ጋር ውሽማ ይዘህ መጥተህ እዚህ ጋር እሷን ማሰደብ አይደለም። እዚህ ጋር ይከብዳል። እሷ ሲጀመር ማለት አጋዥ አትፈልግም ካንተ፣ ምንም እኮ አልጎደለባትም። እዚህ ጋር ግን ብቻዋን ልጅ ማሳደግ የለባትም። አንተ ማገዝ አለብህ። ልጅ አባቴስ ብሎ መጠየቁ አይቀርም ሲያድግ። ምን ልትል ነው እዚህ ጋር? እና ይሄን ነገር በቃ ሰላም ብታደርጉና ብትታረቁ እኔ በኔ በኩል ማለት ነው ብትመለሱ፣ ሄርሜላም የራሷን ህይወት እንድትኖር ሲጀመር እርግዝናው ሄርሜላም ደግሞ እዚህ ጋር የእውነት አላረገዘችም፣ ትክክለኛ እርግዝናም አይደለም። ያው እንግዲህ በጊዜ ሂደት የምናየው ነገር ነው። ዲኤንኤ ምርመራ ተደረገ በኋላ አልትራሳውንድም ከተነሳች በኋላ የአንተ አለመሆኑን ካወክ በኋላ ወይ ደግሞ አለማርገዟን ካወክ በኋላ ወደ ሩታ ነው የምትመለሰው። እና ቃለን እኮ ይሄ ለዛ እዚህ ጋር አሁን ላይ መጥፎ ነገር አትናገር፣ በሰላም ተለያይ። ማገዝ ካለብህም በቃ ማገዝ አለብህ። እሷን እኮ እዚህ ጋር ብቻዋን እያሳደገች ስለሆነ ብቻዋን አርገዛ ብቻዋን ማሳደግ ማለት እዚህ ጋር ብቻዋን ነው በቃ ሁሉንም ነገር ያደረገችው እና እዚህ ጋር ይከብዳል። ለሴት ልጅ ደግሞ በጣም ነው ይከብዳል። እና አንተ እዚህ ጋር ራስህ ላይ በቃ በጭንቅላትህ ቁጭ ብለህ አርፈህ አስበህ የሚሆኑን ነገር አድርገህ እዚህ ጋር በስሜት ተነድተህ ወይ ደግሞ እዚህ ጋር በፍቅር ታውረህ የሆነ ነገር ብታደርግ ሼም ነው እዚህ ጋር በቃ። እና ይህን ነገር ብታስተካክል ምረዳሽ ነገር አይደለም። የሚያስፈልገውን ነገር ለኔ ንገሪኝ አሟላለታለሁ እና ደግሞ እንገናኛለን ምናምን ነው ወይ እንጂ የሚባለው። የሚያስፈልግሽ ነገር ካለ እንረዳሻለን። ሄርሜላም ደግሞ እዚህ ጋር እሱ ፊት ለፊት እንደዛ ማድረግ አልነበረብሽም። እዚህ ጋር ሁለታችሁ መጣላት የለባችሁም። የማይደረግ ነገር ነው ያደረጋችሁት እና እዚህ ጋር አንቺም ስርዓትሽን ብትይዚ አሪፍ ነው። የአንቺም ቅሌት ደግሞ አላለቅም። የደበቅሽው ነገር ስላለ ያደበቅሽው ነገር ሲመጣ አብርሽ ጉድሽን ሲያውቅ ሊጠላይ ስለሚችል ልትለያዩ ስለሚችል እዚህ ጋር አትቅበጪ። እና ደግሞ እርግዝና ብርቅ አይሆንብሽ። ፈጣሪ ነው ልጅ የሚሰጠውና እስከ መጨረሻ እንግዲህ ተረጋጊ እናንተም በይ። ውድ ቤተሰቦቼ ለዛሬ የነበረን ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ እናንተም ቸር ሰንብቱልኝ። አዳዲስ ነገሮችን እዚህ ጋር ትኩስ ነገሮችን አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። ቻው ቻው።